ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አርዕስቶቹን የአማራ ክልል መንግስት ከፋኖ ህዝባዊ ድርጅት ጋር የሰላም ስምምነት መፈጸሙን ገለጸ። የትግራይ ኃይሎች ከምክትል ፕሬዝዳንቱ ጋር ንግግር ቢያደርጉም የፕሬዝዳንቱን ጽሕፈት ቤት ለቀው ለመውጣት ፈቃደኛ አለመሆናቸውን ገለጹ። የአይኤምኤፍ ምክትል ማኔጂንግ ዳይሬክተር ከኢትዮጵያ ከፍተኛ ባለስልጣናት ጋር ተወያዩ። የህዝብ ተወካዮች ምክር ቤት 3 የተለያዩ ሹመቶችን አጸደቀ። በኦንላይን በማስታወቅ ያለ ደረሰኝ የሚደረጉ ግብይቶችን ለማስቀረት አዲስ አሰራር እየተዘረጋ ነው ተባለ። የአማራ ክልል መንግስት ከአማራ ፋኖ ህዝባዊ ድርጅት አፋሕድ ጋር የሰላም ስምምነት ማድረጉን አስታውቋል። የክልሉ መንግስት ኮሚኒኬሽን ከደቂቃዎች በፊት በይፋዊ የፌስቡክ ገጹ ባጋራው መረጃ በክልሉ መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል የዘላቂ ሰላም ስምምነት መደረጉን ገልጿል። ኮሚኒኬሽኑ በመረጃው ስምምነቱ በአማራ ክልል ርዕሰ መስተዳድር አረጋ ከበደና በአማራ ፋኖ ህዝባዊ ድርጅት ተወካይ ካፒቴን ማስረሻ ሰጤ መካከል መደረጉን ጠቁሟል። ስምምነቱ የክልሉ መንግስት ለሰላም የሰጠውን አማራጭ አንዱ አካል ነው ያለ ሲሆን አክሎም ለቀጣይ የህዝብ ሰላማዊ እፎይታ መሰረት የሚጥል ነው ብሏል። በስምምነቱ በአደራዳሪነት የአፍሪካ ህብረትና ኢጋድ መሳተፋቸው የተገለጸ ሲሆን ስነ ስርዓቱ ላይ ከጦርነት ያተረፈም ሆነ በጦርነት የተጠናቀቀ ግጭት ባለመኖሩ ይህ ድርድር ለክልሉ ህዝብ ሰላም መነሻና ለሰላም የተሰጠ ተግባር መሆኑ ተገልጿል። የትግራይ ኃይሎች ከምክትል ፕሬዝዳንቱ ጋር ንግግር ቢያደርጉም የፕሬዝዳንቱ ጽሕፈት ቤት ለቀው ለመውጣት ፈቃደኛ አለመሆናቸው ተገለጸ። የትግራይ ክልል ኃይሎች በመቀሌ የሚገኘውን የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጽሕፈት ቤት ዙሪያ ለአጭር ጊዜ ከበባ አድርገው በቅጥር ግቢው ዙሪያ እንቅስቃሴና ትራንስፖርት ተስተጓጉሎ ነበር። ኃይሎቹ ወደ ጽሕፈት ቤት የሚወስደውን መንገድ በመዝጋት ጽሕፈት ቤቱን ከበዋል። በዚያም የፕሬዝዳንቱ ጽሕፈት ቤትና የሲቪል ሰርቪስ ቢሮ ሰራተኞች እንዳይገቡ ከልክለው ውጭ እንዲቆዩ አስገድደዋል። ምንጮች እንደጠቆሙት ወደ 70 የሚጠጉ የአርሚ 31 ወታደሮች በክስተቱ ውስጥ ተሳትፈዋል። በስፍራው የሚገኙ ምንጮች እንዳረጋገጡት ኃይሎቹ በኋላ ላይ የከበቡትን አካባቢዎች መንገድ ለቀው በመውጣት ትራፊክና መደበኛ እንቅስቃሴ እንዲቀጥል የተደረገ ሲሆን ከፕሬዝዳንት ጽሕፈት ቤት መግቢያ በር ግን ለቀው አልወጡም። የጊዜያዊ አስተዳደሩ ምክትል ፕሬዝዳንት አማኑኤል አሰፋ ከኃይሎቹ ጋር መነጋገራቸው የተገለጸ ቢሆንም ኃይሎቹ የፕሬዝዳንቱ ጋር ስብሰባ ለማድረግ ካልተፈቀደላቸው በስተቀር ለመልቀቅ ፈቃደኛ አልሆኑም ሲሉ ምንጮች ተናግረዋል። አለመግባባቱ የተከሰተው የትግራይ ኃይሎች አባላት በጥቅምት ወር አጋማሽ ሰልፎችን ካደረጉ ከሳምንታት በኋላ ነው። በወቅቱ ደሞዝ እንዲከፈላቸው ቀደም ሲል ለክልሉ ልዩ ኃይል ይሰጥ የነበረው ጋር ተመጣጣኝ አበል እንዲፈቀድላቸው እንዲሁም የተሻለ የመኖሪያ ቤትና የደህንነት ድጋፍ እንዲያገኙ ለመጠየቅ ወደ አሉላ አባ ነጋ አየር ማረፊያ የሚወስደውን መንገድ መዝጋት ጨምሮ መቀሌ ያሉ ዋና ዋና መንገዶች ዘግተው ነበር። ሆኖም ጊዜያዊ አስተዳደሩ ጥያቄዎቻቸውን ለመፍታት ያለመ መመሪያ ካስተላለፈ ወዲህ የተቃውሞ ሰልፎቹ ረገብ ብለው ነበር። በተቃውሞ ትጥቅ አንግበው የቀረቡ ከመሆናቸውም በላይ በፕሬዝዳንቱ ጽሕፈት ቤት ላይ ሙሉ በሙሉ በቁጥጥር አድርገው ነበረ። ምንጮች እንደገለጹት ከፍተኛ የጦር አዛዦችና የጊዜያዊ አስተዳደሩ ባለስልጣናት ስለ ክስተቱ ውይይት እንዲያደርጉ የተነገረ ሲሆን በጉዳዩ ላይ አስተያየት እንዲሰጡ ፕሬዝዳንቱን ለማግኘት የተደረገው ጥረት አልተሳካም። በኢትዮጵያ ይፋዊ የስራ ጉብኝት እያደረጉ ያሉት የዓለም የገንዘብ ድርጅት ምክትል ማኔጂንግ ዳይሬክተር ናይጄል ክላርክ በኢትዮጵያ ማሻሻያ አጀንዳ በቀጣይ ትብብር ዙሪያ ከመንግስት ከፍተኛ ባለስልጣናት ጋር ውይይት አድርገዋል። ናይጄል ክላርክ ህዳር 24 2018 አዲስ አበባ የገባ ሲሆን ከልዑካን ቡድናቸው ጋር በመሆን ከገንዘብ ሚኒስቴሩ አቶ አህመድ ሺዴ፣ ከኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝና ከእቅድና ልማት ሚኒስቴር ፍጹም አሰፋ ጋር ተገናኝተዋል። እንደ ገንዘብ ሚኒስቴር መረጃ ውይይቱ በኢትዮጵያ እየተገበረ ያለውን የኢኮኖሚ ማሻሻያ ለማሻሻያው የአይኤምኤፍ በሚያደርገው ድጋፍ እንዲሁም ለቀጣይ ትብብር በሚኖረው ተስፋና ትኩረት ላይ ያደረገ ነው። በውይይቱ ወቅት አቶ አህመድ ሺዴ በኢትዮጵያ ኢኮኖሚ ማሻሻያ ተነሳሽነት የተመዘገቡ የቅርብ ጊዜ እድገቶችን በዝርዝር በማቅረብ መንግስት የተገኙትን ውጤቶች ለማጠናከርና ለማስቀጠል ያለውን ቁርጠኝነት አረጋግጠዋል ብለዋል። በተጨማሪም ኢትዮጵያ ከአይኤምኤፍ ጋር ጠንካራ አጋርነትን ለመጠበቅ ያላትን ፍላጎት አጽንኦት ሰጥተዋል። የተቋሙ ምክትል ማኔጂንግ ዳይሬክተር ክላርክ በሀገር ውስጥ የሚገኙ ኢኮኖሚ ማሻሻያዎች ፕሮግራም ጉልህ እድገት መኖሩን በማድነቅ በርካታ አስቸጋሪ የነበሩ ማሻሻያዎች የሚታዩ ውጤቶችን እያመጡ መሆናቸውን ገልጸዋል። የበጀት የገንዘብና መዋቅራዊ ማሻሻያዎችን በአንድ ጊዜ ለማራመድ የተከናወኑ ከፍተኛ የቅንጅትና የዝግጅት ውሳኔ እውቅና የሰጡት ክላርክ ኢትዮጵያ አሁን ያለችበት አቅጣጫ እንድጠብቅ አበረታተዋል። የህዝብ ተወካዮች ምክር ቤት
ባካሄደው 5ኛ ዓመት የስራ ዘመን 3ኛ መደበኛ ስብሰባ ላይ 3 የተለያዩ ሹመቶችን መርምሮ አጽድቋል። ምክር ቤቱ በውሎው የሰላም ሚኒስቴር፣ የግብርና ሚኒስቴርና የኢቢሲ ዋና ስራ አስፈጻሚ ሹመቶችን አጽድቋል። ምክር ቤቱ በጠቅላይ ሚኒስትር አብይ አህመድ የተሾሙትን የሰላም ሚኒስቴር መሐመድ ኢድሪስ እንዲሁም የግብርና ሚኒስቴር አዲሱ አረጋ ሹመትን አጽድቋል። በተጨማሪም የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዋና ስራ አስፈጻሚ ሆነው በጠቅላይ ሚኒስትር አብይ አህመድ የተመደቡት አቶ ቢንያም ኢሮ ሹመትን በምክር ቤት ጸድቋል። ተሿሚዎቹ በምክር ቤቱ ፊት ቀርበው ቃለ መሃላ ፈጽመዋል። በተጨማሪ ምክር ቤቱ በመደበኛ ስብሰባው የተለያዩ የብድር ስምምነቶችን አጽድቋል። ለዚህም የኢትዮጵያ ምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባርን ለማሻሻል የቀረበውን ረቂቅ አዋጅ ቁጥር 1397/2018 በማድረግ በሙሉ ድምጽ አጽድቋል። በተመሳሳይም በኢትዮጵያ ፌዴራላዊ ዴሞክራሲ የፐብሊክ ዓለም አቀፍ የልማት ማህበር መካከል ለዘላቂና ንጹህ ኢነርጂ ተደራሽነትን ለውጥን ለማፋጠን ፕሮግራም ማስፈጸም የተደረገውን የ$294 ሚሊዮን የብድር ስምምነት ረቂቅ አዋጅ ቁጥር 1398/2018 በማድረግ በሙሉ ድምጽ አጽድቆታል። በኦንላይን በማስተዋወቅ ያለደረሰኝ የሚደረጉ ግብይቶችን ለማስቀረት አዲስ አሰራር እየተዘረጋ ነው ተባለ። በኦንላይን በማስተዋወቅ ያለደረሰኝ የሚደረጉ ግብይቶችን ለማስቀረት አዲስ አሰራር እየተዘረጋ መሆኑን የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ አስታውቋል። ቢሮው ያለደረሰኝ በኦንላይን የሚደረጉ ግብይቶች ህጋዊ ባለመሆናቸው ቁጥጥርና ክትትል የሚደረግ አዲስ ክፍል ዲፓርትመንት መቋቋሙ ተገልጿል። የኦንላይን ግብይት የሚደገፍ መሆኑን የገለጸው ንግድ ቢሮ ነገር ግን ያለደረሰኝ ማንኛውም ነጋዴ መሸጥ እንደማይገባው አሳስበዋል። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ኃላፊ አቶ ቢንያም ምክሩ በኦንላይን የሚደረጉ ግብይቶች በከፍተኛ ሁኔታ ቁጥጥርና ክትትል ለማድረግ በቢሮው አዲስ ዲፓርትመንት ተቋቁሞ ወደ ስራ መግባት ላይ መሆኑን ጠቁመዋል። በዚህም ሁሉም ማህበረሰብ እየተደረገ ያለውን ቁጥጥር ሊገነዘብ ይገባል ያሉ ኃላፊው ማንኛውም ነጋዴ በኦንላይን ግብይት ሲፈጸም በደረሰኝ ሊሆን እንደሚገባው የገለጹት ሲሆን ምርቶችን ከቦታ ቦታ በማድረስ የሚሸጡ ቢኖሩም ደረሰኛቸውን ይዘው መንቀሳቀስ እንደሚገባቸው አስምረውበታል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ላይ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።